ስትበሉ ደግሞ ጫማችሁን አጥልቃችሁ ወገባችሁን ታጥቃችሁ ኮፌታችሁን ወይም ኮፍያችሁን ደፍታችሁ በትራችሁን ይዛችሁ ቸኩላችሁ ወይም ፈጥናችሁ ቶሎ ብላችሁ ብሉት። ስትበሉ እርሾ አይገኝ። ስትበሉ አታሳድሩት፣ ጨርሱት በእለቱ። ምናልባት የቀረ የተረፈ ካለ እንኳን ወደ እሳት ውስጥ ጨምሩት፣ አቃጥሉት አላቸው። እስቲ በሉ፣ እርሱ በሉ የእግዚአብሔር ፋሲካ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው። በደንብ በሉ፣ እርሱ በሉ የእግዚአብሔር ፋሲካ ነው። እርሱ የእግዚአብሔር ምንድን ነው? ፋሲካ ነው። ደሙም ይላል ይቀጥልና ባላችሁበት ቤቶች ምልክት ይሆንላችኋል። የዚያ ነውር የሌለበት ጠቦት ደም ምን ይሆንላችኋል? ምልክት ይሆንላችኋል ይላል። ይቀጥልና ይሄን ከኔ ጋር በሉት፣ ደሙን ባሉ ባየው ጊዜ ከናንተ አልፋለሁ። ደሙን ባየው ጊዜ ከናንተ ምን እላለሁ? አልፋለሁ። አጥፊው፣ ቀሳፊው፣ ገዳዩ ሞተ በኩር ወደ ቤታችሁ አይገባም፣ እናንተን አይነካም ይላል ኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ እስራኤል እንደታዘዙ በ14ኛው ቀን የነሱ የመጀመሪያው ወር አቢብ ወይም ኒሳን ይባላል። በዚህ ወር መጀመሪያ 14ኛው ቀን እያንዳንዱ እስራኤል ቤት ውስጥ ነውር የሌለበት ጠቦት ታረደ። ደሙን በመቃኑና በጉበኑ ላይ ረጩት። ስጋውን እየጠበሱ ከመራራ ቅጠል ጋራ መብላት ጀመሩ። ፋሲካው እንደዚህ ተደረገ። ያ ሞተ በኩር መጣ። ከዚያ የግብፃውያንን የበኩር ልጆች እየቀሰፈ እየገደለ ሄደ። ኦሪት ዘጸአት ምዕራፍ 12 ቁጥር 29 ላይ ተመዝግቧል። በእኩለ ሌሊት ነው የሚለው። በእኩለ ሌሊት ሞተ በኩር መጥቶ ከፈርዖኑ የበኩር ልጅ አንስቶ በዚያ በጓዳ በመጅ ወፍጮ በድንጋይ ወፍጮ እስከምትፈጨው እስከ አገልጋይቱ የበኩር ልጅ ጭምር ገደለ። ሁሉ ቤት ለቅሶ ሆነ። ሁሉ ቤት ሐዘን ሆነ። ወገኖቼ እግዚአብሔር ለበቀል ሲነሳ አስለቃሾች ያለቅሳሉ፣ አስጨናቂዎች ይጨነቃሉ፣ አሳዳጆች ይሰደዳሉ። ፈርዖንና ሰራዊቱ የእግዚአብሔርን የበኩር ልጆች እስራኤላውያንን ብዙ ዘመን አስጨንቀዋል። የእስራኤል እናት ወንድ ልጅ ወልዳ ማሳደግ አትችልም ነበር። አዋላጆቹ የእስራኤል ሴት ወንድ ልጅ በምትወልድበት ጊዜ ልጇን አንቀው ይገሉ ነበር። ሞት በታወጀበት ምድር ነው ሊቀ ነቢያት ሙሴ ወደ ባህር ተጥሎ የፈርዖን የልጅ ልጅ ተብሎ በቤተ መንግስት አድጎ ህዝቡን ከግብፅ ከባርነት ቤት በመሪነት ነፃ እንዲያወጣ እግዚአብሔር የላከው። ከአይምሮ በላይ ነው ስራው። ግብፃውያን በሙሉ ተጨነቁ። ይሄ ለምን ሆነ መሰላችሁ? እንመለስ እዚያ ወደ ኋላ። እንደገና ነሳዋለሁ ይገዛልኝ ዘንድ ህዝቤን ልቀቅ አለ እግዚአብሔር። እስራኤል ለኔ የበኩር ልጄ ነው አለ። ይቀጥልና እንዲህ ይላል፣ እስቲ በሉ አንተም በሉ ትለቀው ዘንድ እምቢ አልክ፣ እኔም የበኩር ልጅህን እገድላለሁ። ኦሪት ዘጸአት ምዕራፍ 4 ቁጥር 23 ላይ ተመዝግቧል። ፈርዖንና ሰራዊቱ የእግዚአብሔርን የበኩር ልጆች እስራኤላውያንን ስላስጨነቁ
አለቅም ስላሉ እግዚአብሔር ደግሞ የግብፃውያንን የበኩር ልጆች ሊቀስፍ ሊገድል አስቀድሞ ተናግሮ ነበር። ያኔ የተፈጸመው ጊዜው ሲደርስ ተፈጸመ። የግብፃውያን የበኩር ልጆች በሙሉ ተገደሉ ይላል። ሁሉም ቤት ሐዘን ገባ። ሞት ያልገባበት ቤት ስላልነበረ ይላል ሁሉ በሌሊት ማልቀስ ጀመሩ ነው የሚለው ታሪኩ። አስተውሉ ወገኖቼ፣ ሁሉም ለቅሶ ጀመረ። ከዚያ እንዲያደረገ ፈርዖን ሊቀ ነቢያት ሙሴ ካህኑ አሮንን በሌሊት አስጠራ። ትዝ ይላችሁ ከሆነ ስንተርክ ምንድን ያልነው? ሁለተኛ ፊቴን አታይም ነው ያለው። ፊቴን ባየህበት ቀን ትሞታለህ ያለው። በብርሃን በጠራራ ፀሐይ አቤቱታውን ሊሰማ ያልወደደና ያልፈቀደ ፈርዖን አሁን በሌሊት እንቅልፉን አጥተው አስጠራቸው። እንዲህም አለ፣ ከዚህ መካከል ውጡ አለ፣ ሂዱ አለ። ለአምላካችሁ ለእግዚአብሔርም ሂዱ፣ መስዋዕት ሰው፣ እግዚአብሔርን አገልግሉ አለ። መንጎቻችሁን ከብቶቻችሁን ይዛችሁ ሂዱ አለ። ከዚያ በኋላ ደግሞ እኔንም ባርኩኝ አለ። እኔን ምን በሉኝ? ባርኩኝ። በመቅሰፍት ሰዓት በረከት በተሰጠው ጊዜ እኮ አልተጠቀመም። ከአንድም ወገኖቼ 9 ጊዜ እድል ተሰጥቶት ነበረ። በ9ኙ እድል ስላልተጠቀመ 10ኛው ሞተ በኩር መቅሰፍት መጣ በግብፃውያን ላይ። 11ኛው ደግሞ ይቀጥላል። ስጥመተ ኤርትራ ባህር እሱ ነበር የቀረው። የፈርዖንና የሰራዊቱ ድል ፈንታቸው ጽዋ ተርታቸው በኤርትራ ባህር መስጠም ነበር። ሞት ተዘጋጅቶባቸው ከፊታቸው በባህር መስጠም እየቀራቸው እኔንም ባርኩኝ ብሎ ይጠይቃል። በዚያ ሰዓት በረከት የለም። በዚያ ሰዓት ከዚያ አስቸኮሏቸው ይላል። ፈጥነው እንዲወጡ ነው የሚለው ዘጸአት 12 ቁጥር 33 ላይ አስቸኮሏቸው። በቃ ውጡ። የፈለጉትን ብር ወርቅ እየበዘበዙ ነው የወጡት። እግዚአብሔር ለሕዝቡ ለእስራኤላውያን በግብፃውያን ፊት ሞገስ ሰጣቸው። መሸከም እስኪያቅታቸው ድረስ የግብፅን ሀብት ንብረት በዘበዙ ይላል ታሪኩ። ታሪክ ሲለወጥ ነገር ሲገለበጥ እንደዚህ ነው። አስቸኮሏቸው ይላል። እንደዚህ አድርገው ነው የተሻገሩት። ፋሲካው ለምን ተደረገ ስንል በመጀመሪያ ሞተ በኩር ከነሱ እንዲያልፍ አለፈ። መቅሰፍት አለፈ። እስቲ በሉ ከኔ ጋራ አጥፊው በሉ የበኩሮቹን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። ዕብራውያን ምዕራፍ 11 ቁጥር 28 አጥፊው አለ። ያ ሞተ በኩር ነው። ቀሳፊው ገዳዩ የግብፅን የበኩር ልጆች የገደለ ማለት ነው። የበኩሮችን ልጆች እንዳይነካ አለ። የበኩሮች ልጆች የተባሉ እስራኤላውያን ናቸው። የእስራኤል ልጆች ናቸው። እስራኤል ለእግዚአብሔር የበኩር ልጆች ስለሆኑ እንዳይነካ እንዳይቀስፍ ሊቀ ነቢያት ሙሴ ፋሲካንና ደም መርጨትን በእምነት አደረገ። ፋሲካው የምህረት ምልክት ነው። የምህረት ምልክት ነው። ሞት መቅሰፍት ከነሱ ያለፈበት ነገር ነው። በማን
በጠቦቱ ደም የእስራኤላውያን የበኩር ልጆች ሞት ነውር የሌለበት ንጹሕ ጠቦት ሞተላቸው። እነሱ ሊሞቱት የነበረውን ሞት ስለ እነሱ ተገብቶ በእያንዳንዱ ቤት አንዳንድ ጠቦት ሞተ። የእስራኤላውያን ደም እንዳይፈስ የጠቦቱ ደም ፈሰሰ፣ ስለ እነሱ ተገብቶ። ደሙ ታይቶ ሞት ከነሱ አለፈ። በዓይነ ሕሊናቸውም ሳሉት፣ ሁለቱን መቃኖችና ጉበኑን ሳሉት። በእኛ ሁለቱ ቋሚዎች ሲቀቡ የበሩ ቋሚዎች እና ደግሞ አግዳሚው ሲቀባ የምን ፊደል ይሰጣል? እስቲ ያስቡት። ቀላል አይደል እንዴ? የምን ፊደል ይሰጣል? የበ ፊደል ይሰጣል። በ ነው የሚመስለው፣ በ ይመስላል። በዕብራውያን 8ኛ ፊደል አላቸው። ፊደሉ ሄ ይባላል። የሚነበበው በጉሮሮ ሳይሆን በላንቃ ነው። ሄ ማለት በእነሱ ደግሞ ሕይወት ማለት ነው። ምን ማለት ነው? ሕይወት ማለት ነው። እነሱ የቀቡት ምን ብለው መሰላችሁ? ደሙን፣ የጠቦቱን ደም ሕይወት ብለው ነው የቀቡት። ስለዚህ ሞተ በኩር ሲመጣ ያንን ምልክት ሲያይ አይ ለዚህ ቤት ሕይወት ነው እንጂ ሞት አይደለም እያለ እያለፈ ይሄዳል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሕይወት እያለ ምልክት አለ። ደሙን ባየው ጊዜ ከእናንተ አልፋለሁ። የመጀመሪያው ፋሲካ ነው። ለዚህ ብሎ ቅዱስ ጳውሎስ ይህንን ስቦ ያመጣው አጥፊው አለ የበኩር ልጆች እንዳያጠፋ ፋሲካንና ደም መርጨትን በእምነት አደረገ ብሎ አነሳው። መጀመሪያ የፋሲካው ዓላማ ሞተ በኩር ከእስራኤል ቤት እንዲያልፍ ነው፣ አለፈ። ሁለተኛው የፋሲካው ዓላማ ደግሞ እስራኤላውያን ወደ ነፃነት እንዲያልፉ ነው፣ እንዲሻገሩ ነው፣ ከእስራት እንዲፈቱ፣ ቀንበራቸው እንዲሰበር፣ ወጥመዳቸው እንዲበጣጠስ ነው። ፈርዖንና ሰራዊቱ በዚያ በፋሲካው ሌሊት የግብፃውያን የበኩር ልጆች በተቀሰፉበት ሌሊት ማለት ነው ሳይወዱ በግዳቸው የእግዚአብሔርን ሕዝብ ለቀቁ። እስራኤል የነፃነት ጉዞ በሌሊት ጀመሩ። በእኩለ ሌሊት ጀመሩ። እግዚአብሔር ታድጓቸዋልና። ይሄ ደግሞ ፋሲካው ሌላው የነፃነት ምልክት ነው። ከባርነት ነፃ የመውጣት ምልክት፣ ከፈርዖንና ከሰራዊቱ እጅ የማምለጥ ምልክት ነው ፋሲካው። ለእስራኤል ዘሥጋ ማይዶት ሆነ፣ መሻገር ሆነ። ከግብፅ ከመከራ ኑሮ ወደ ምድረ ርስት ወደ ከናን ወደ ዛሬይቱ ኢየሩሳሌም የክብር ኑሮ መሻገር ሆነ። ለዚህ ነው ሌላው የፋሲካ ትርጉም ማይዶት ወይም መሻገር ነው ያልነው። ሞት ብቻ አይደለም ከነሱ ያለፈው፣ እነሱም ደግሞ ወደ ነፃነት ተሻገሩ። ሁልጊዜ በየዓመቱ እስራኤል ዘሥጋ ይህንን እያሰቡ ፋሲካውን እንዲያከብሩ ታዘዋል፣ ያከብራሉ። በመጀመሪያ በፋሲካው ጠቦት መስዋዕትነት ሞተ በኩር መቅሰፍት ከነሱ ስላለፈ፣ ሁለተኛ እነርሱ ከግብፅ ከባርነት ቤት ነፃ ስለወጡ ይህንን እንዲያከብሩ ታዘዋል። ይህንንም ያደርጋሉ። በኦሪት ዘዳግም ምዕራፍ 16 ቁጥር 1 ጀምሮ ይሄን መመልከት ትችላላችሁ። እንግዲህ ፈርዖንና ሰራዊቱ የሆነባቸውን ነገር አንስተን ወደ አዲስ ኪዳኑ ፋሲካ እንምጣ። ፈርዖንና ሰራዊቱ
እስራኤል ነፃ ከወጡ በኋላ ልባቸው እንደገና ተጸጸተ። እንዴት ለቀቅናቸው አሉ። ፈርዖን ሰራዊቱን አስከትቶ እንደገና እስራኤላውያንን መልሶ ሊገዛ ሊረግጥ ሊያስጨንቅ ገሰገሰ። በፊት ለፊታቸው ኤርትራ ባህር ተደቅኖባቸዋል እስራኤላውያን። በኋላቸው ፈርዖን ሰራዊቱን አስከትቶ እየመጣ ነው። ወደ ቀኝ ሲዞሩ ያፈጠጠ ያገጠጠ ተራራ አለ። ወደ ግራ ሲዞሩ ጭው ያለ ገደል አለ። አጣብቂኝ ውስጥ ገቡ። በሞት ጥላ ተከበቡ። ሰማይ በላያቸው ላይ የተደፋባቸው መሰላቸው። ላናመልጣቸው ወጣን አሉ። አንዳንድ ጊዜ እንደዚህ አይነት አጣብቂኝ የሚመስል ነገር ውስጥ እንገባለን። ዙሪያው ገደል ይሆንብናል። ቀኑ ይጨልምብናል። በሞት ጥላ እንከበባለን። ግራ ይገባናል። እዚያው ስንገዛ ብንኖር ይሻለናል አሉ። ሊቀ ነቢያት ሙሴንና ካህኑ አሮንን አስጨነቁ። ሊቀ ነቢያት ሙሴ ሕዝቡን ስመ እግዚአብሔር ጠርቶ አረጋጋቸው። እስቲ በሉ ዛሬ በሉ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ። ያ የመጨረሻ ነበር። በዚህ በኦሪት ዘጸአት ምዕራፍ 14 ቁጥር 13 ጀምሮ የተመዘገበ ታሪክ። ዛሬ የምታዩአቸው ግብፃውያንን ለዘላለም አታዩአቸውምና ቁሙ። መቆም እንደዚህ በእግረ ሥጋ ቀጥ ብሎ መቆም አይደለም። በእግረ ልቡና ቁሙ ነው። በሃይማኖት ጽኑ ነው። አትጠራጠሩ ነው። በእውነት ልብ አታነክሱ ነው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ሊቀ ነቢያት ሙሴ። ያን ጊዜ ሊቀ መላእክት መጋቤ ብሉይ ቅዱስ ሚካኤል ከፊት ከፊታቸው ይመራቸው ነበር። ሊቀ ነቢያት ሙሴ በትሩን አንስቶ የኤርትራን ባህር ቢመታው ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመ፣ እንደ ሳር ክምር ሆነ። ባህሩ የብስ ሆኖ ደረቅ ሆኖ በነፃነት በሰላም ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተሻገሩ። ከ600,000 እግረኛ በላይ ይላል ታሪኩ። ፈርዖንና ሰራዊቱ እስራኤል ሲሻገሩ አይተው፣ እስራኤል እኮ የተሻገሩት በእምነት እኮ፣ እነሱም ደግሞ ሞከሩ። በጉልበት በሰራዊት በፈረሶች መስሏቸው ገቡ ይላል። ያን ጊዜ እግዚአብሔር ውሃውን መለሰው፣ በነፋስ አምጥቶ መለሰው። ተጠቃለው ከገቡ በኋላ ደፈናቸው ነው የሚለው። የግብፃውያንን በድኖች በኤርትራ ባህር ዳርቻ እስራኤላውያን አዩ። አንድ ጠጠር አልወረወሩም፣ አንድ ሰይፍ አልሰነዘሩም፣ አንድ ጦር አልሰበቁም። ለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እንዲህ ነው ብለው የዘመሩት ዘጸአት 15 ቁጥር 3 ላይ እስቲ በሉ ባካችሁ እግዚአብሔር በሉ። ተዋጊ ነው፣ ስሙም እግዚአብሔር ነው። ክብር ምስጋና ይግባው። አዎ እግዚአብሔር ተዋጊ፣ ስሙም እግዚአብሔር ነው። ፈረሱንና ፈረሰኛውን ጣለው ነው ያሉት። በእውነት መድኃኒት ሆነላቸው፣ ታደጋቸው፣ አዳናቸው። የእግዚአብሔርን ማዳን፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል እስራኤላውያን
ተመለከቱ፣ እየተቀባበሉ ዘመሩ። ፈርዖንና ሰራዊቱ ለዘላለም ጠፉ። ዛሬ የምታዩዋቸውን ግብፃውያንን ለዘላለም አታዩዋቸው። እናንተ ግን ቁሙ። እግዚአብሔር ሲዋጋ አይታይም። ከጣለ፣ ከገደለ፣ ከሰበረ፣ ካደቀቀ በኋላ ነው። እሱ ስለ ሕዝቡ የሚዋጉ ስውር ሰራዊት አሉት። እስራኤል አልመሰላቸውም። አንዳንድ ጊዜ ወገኖቼ እንደ ባህር ያለ ነገር ከፊታችን ይደቀናል። መሻገር የሚያቅተን ይመስልናል። እንደ ግብፃውያን እንደ ፈርዖንና እንደ ሰራዊቱ ያሉ አስጨናቂዎች፣ ክፎች፣ ግፈኞች ያሳድዱን ይሆናል። ከኋላ አለቀልን፣ አበቃልን፣ አከተመልን፣ ከእጃቸው አንድንም አናመልጥም፣ ማን ያድነናል እንል ይሆናል። እንደ ተራራ ያፈጠጠ ያገጠጠ ነገር ይኖረን ይሆናል። እንደ ገረም ጭው ያለ ነገር ይኖር ይሆናል። የኛ አምላክ ግን በተከበበ ከተማ የሚያስደንቅ ምሕረቱን የሚገልጥና የሚያድንን አምላካችን ነው። ክብር ምስጋና ይግባው። አዳናቸው። አዎ እስከ ጊዜው ነው። እግዚአብሔር በፈርዖን መንገድ የሚሄዱትን የግብፃውያንን መንገድ የሚከተሉትን የእግዚአብሔርን ሕዝብ የሚያስጨንቁትን በእውነት እግዚአብሔር በጊዜው ያስጨንቃቸዋል። በሰፈሩበት ቁና መሰፈር አይቀርም። በመዘኑበት ሚዛን መመዘን አይቀርም። በፈረዱበት ፍርድ መፈረድ አይቀርም። እግዚአብሔር እውነተኛ ዳኛ ነው። ጻድቅ ፈራጅ፣ ለሰው ፊት አይቶ የማያዳላ ነው። በግብፃውያን ላይ ፈረደባቸው። ፋሲካው ይሄ ነው። ለእስራኤላውያን ለወገኖቹ ለሕዝቡ ፈረደላቸው። ዛሬም በግብፃውያን ይፈርዳል እግዚአብሔር። በግብፃውያን መንገድና ስራ በሚሄዱት ለእግዚአብሔር ልጆች ደግሞ ይፈርድላቸዋል፣ ይፈርድልናል። ተስፋ እናደርጋለን። መጽሐፍ እንደዚህ ይላል፣ አንተ ሳትጠፋ የምታጠፋ ወይ ወዮልህ፣ አንተ ሳትወነጀል የምትወነጅል ወይ ወዮልህ። ማጥፋትህን በተውክ ጊዜ ትጠፋለህ፣ መወንጀልህንም በተውክ ጊዜ ይወነጅሉሃል ይላል ትንቢተ ኢሳይያስ ምዕራፍ 33 ቁጥር 1 ጀምሮ። የጊዜ ጉዳይ ነው። አሉ ዛሬም ግፈኞች አሉ። እግዚአብሔር ግን በጊዜው ይፈርዳል። የብሉይ ኪዳኑ ፋሲካ እንዲህ አለፈ። በፋሲካው ጠቦት መስዋዕትነት ሞተ በኩር መቅሰፍት ከነሱ አለፈ። አንድ ሁለተኛ እነሱ ደግሞ ከግብፅ ከባርነት ቤት ነፃ ወጡ፣ ዳኑ። ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ቅድስት ሀገር ኢየሩሳሌም ጉዞ ጀመሩ። የአዲስ ኪዳኑ ፋሲካ ለምንድን ነው የተደረገው? በምንስ ነው የተደረገው? ዛሬ የአዲስ ኪዳኑስ ፋሲካ እኛ እንዴት እናድርገው? ይህንን ነው የምናየው። ያ ምሳሌያዊ ነው፣ ምሳሌ ነው። አማናዊ ፋሲካ የአዲስ ኪዳኑ ነው። ይሄ ነው ፍጻሜው። እስራኤል ዘስጋ የአዳምና የእኛ የልጆቹ ምሳሌዎች ናቸው። ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ ምሳሌዎች ናቸው። ግብፅ የሲኦል ምሳሌ ናት። እስራኤል ዘስጋ 430 ዘመን ሙሉ በግብፅ ባርነት ቤት እንደነበሩ አዳምና እኛ ልጆቹ 5500 ዘመን በሲኦል በባርነት ቤት ውስጥ እንኖር ነበረ። እስራኤል ዘስጋን ፈርዖንና ሰራዊቱ እንዳስጨነቋቸው አዳምና እኛ ልጆቹን ለ5500 ዘመን ዲያብሎስና ሰራዊቱ ያስጨንቁን ነበር፣ ይረግጡን፣ ይጠቀጥቁን ነበር። በመርገመ ስጋ ላይ መርገመ ነፍስ፣ በሞተ ስጋ ላይ ሞተ ነፍስ፣
በርደተ መቃብር ላይ እርደተ ሲኦል ተፈርዶብን እንኖር ነበር። ዲያብሎስና ሰራዊቱ ነፍስን ከስጋ እየለዩ ስጋን በመቃብር ነፍስን በሲኦል ይቆራኟት ነበር። ይሄንን ኃጢአት፣ ይሄንን መርገም፣ ይሄንን ሞት፣ ይሄን ፍዳ ኩነኔ ከኛ ለማሳለፍ ለማንም አልተቻለውም። ይሄ ሞት እንዲያልፍ፣ ይሄ መርገም እንዲያልፍ፣ ይሄ ፍዳ ኩነኔ እንዲያልፍ በውርስ እየተላለፈ ለሰው ልጆች ሁሉ የደረሰው ሞት እንዲያልፍ ፋሲካው ተደረገ። የአዲስ ኪዳኑ ፋሲካ ዓላማው ይሄ ነው። ከእስራኤል ሞተ በኩር እንዲያልፍ ነው፣ መቅሰፍት እንዲያልፍ ነው ፋሲካ የተደረገው። ከኛ መርገመ ስጋ መርገመ ነፍስ እንዲያልፍ ነው። ሞተ ስጋ ሞተ ነፍስ እንዲያልፍ ነው። ርደተ መቃብር ርደተ ሲኦል እንዲያልፍ ነው መጀመሪያ ፋሲካው የተደረገው። ፋሲካው በምን ተደረገ? የእስራኤል ዘስጋ ፋሲካ በቁም በጠቦት ተደረገ። የኛ የእስራኤል ዘነፍስ ፋሲካ፣ የአዲስ ኪዳን እስራኤሎች ፋሲካ በቀራንዮ በግ፣ በየዋሁ በግ፣ በትሑቱ በግ የዓለምን ኃጢአት ሊያስወግድ በተገለጠው በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ተደረገ። ስለዚህ ጠቦት፣ ስለዚህ በግ መጥምቀ መለኮት ቅዱስ ዮሐንስ ሲመሰክር እንዲህ አለ፣ ነዋ በግዑ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም አለ። እስቲ በሉ የዓለምን ኃጢአት በሉ የሚያስወግድና የሚያስተሰርይ የእግዚአብሔር በግ ሲመጣ አየውና መጥምቀ መለኮት ቅዱስ ዮሐንስ ወደ ክርስቶስ እያመለከተ እንዲህ አለ፣ የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አለው። አምላክ ሰው ነው የሆነው፣ አምላክ በግ አይደለም የሆነው። ለምን በበግ መሰለው ቢሉ ትሕትናውን ሲያይ በግ አለው። በግ ትሑት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትሕትና ነውና በግ በትሕትና አንገቱን ደፍቶ መሬት መሬት እያየ እንደሚሄድ ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ በትሕትና ከሰማየ ሰማያት ወረደ። ከሰማየ ሰማያት መውረዱ ትሕትናው ነው። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ፣ በማኅፀኗ አደረ። ከእርሷ መጸነሱ ትሕትናው ነው። በቤቴልሔም ዋሻ በከብቶች በረት ተወለደ። ይሄ ትሕትናው ነው። በግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ በትሕትና ለእናቱ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ እየታዘዘ አደገ። 30 ዘመን ሲሞላው ፈጣሪ ሳለ በፍጡሮች፣ የጌቶች ጌታ ሳለ በባሪያዎች፣ ሰማያዊ ሳለ በምድራዊዎች ተጠመቀ። ይሄ ትሕትናው ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በትሕትና በተናቁት በአህያይቱና በአህያይቱ ግልገል በውርንጫይቱ ላይ ተቀመጠ። ይሄ ትሕትናው ነው። በጸሎተ ሐሙስ ምሽት ተንበርክኮ አደግድጎ በአበሻ ጨርቅ ይዞ የደቀ መዛሙርቱን እግር አጠበ። ይሄ ትሕትናው ነው። ለመስቀል ሞት የታዘዘ ሆነ ይላል። በትሕትና እስከ መቃብር ድረስ ወረደ። ይሄ ሁሉ ትሕትናው ነው። ትሕትናውን ሲያይ በበግ መሰለው። የዋህነቱን ሲያይ በበግ መሰለው። በግ የዋህ ነው። በግ በየዋህነቱ ቀንድ እያለው ሳይዋጋ በሸላቾቹ ፊት ዝም ብሎ ይቆማል። ሲሸለት ጸጉሩ
እነሱ ሸለቱትና እሱ እየበረደው ብርድ ልብስ አድርገው ይለብሱታል። ጸጉሩን ሱፍ አሰፍተው ይለብሳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ በግ በየዋህነት ተሸለተ። መሸለት ማለት ምን መሰላችሁ? ልብሱን ገፈው 4 ቦታ አድርገው ተከፋፈሉ። ቀሚሱ እጀ ጠባቡ አንድ ወጥ ነች። አውልቀው እጣ ተጣጣሉባትና ወሰዷት። እርቃኑን አዋሉት። ቀንድ የተባለ ስልጣን እያለው የባህሪ አምላክ ነው። ሊወጋቸው ከመቅጽበት ሊያጠፋቸው ሲቻለው ዝም አለ። በየዋህነት የዋህነቱን ሲያይ በግ አለው። ምን ይሄ ብቻ? በግ በየዋህነቱ አራጆቹን ተከትሎ ወደ ቄራ ይሄዳል። ቢላ እያፋጩበት እየሳሉበት ሊያርዱት እኮ ነው። በግ ስለማያውቅ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ አምላክ ነው። በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ግን ሰቅለው የሚገድሉትን መስቀል ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ኮረብታ ሊሞትላቸው በስጋ ሊሞትልን በስጋ ወጣ። ለቤዛ ዓለም ለድህነት ዓለም። ይህንን ሲያይ እንዲህ ያለ ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ በቁጣ ጎተቱት አለ፣ በፍቅር ተከተላቸው አለ። መስቀል ተሸክሞ ነው የወጣው። በየዋህነት እኮ ነው። እስቲ በሉ ባካችሁ፣ ለመታረድ በሉ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ነቢየ እግዚአብሔር ቅዱስ ኢሳይያስ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ መስቀል ገና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ700 ዘመን አስቀድሞ እግዚአብሔር ገልጦለት የተናገረው ቃል ነው። ለመታረድ እንደሚነዳ ጠቦት አለው። ይሄ እኮ ነው ጠቦት ያሰኝ። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ዝም ብሎ መስዋዕት ሆኖ ቀረ። የዋህነቱን ሲያይ በግ አለው። መጥምቀ መለኮት ቅዱስ ዮሐንስ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ አይደል ያለው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ። ከቃል ይልቅ ተግባር ይሰብካል። ትሁት ነኝ አለ። ትህትናውን ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ ተጉዟታል። የዋህ ነኝ አለ። የዋህነቱን እንደ በግ እየተሸለተ እንደ በግ መስዋዕት ሆኖ እየቀረበ አሳየ። ሁለተኛው በግ ያሰኘው ይሄ ነው፣ የዋህነቱ ነው። ሶስተኛው በግ ያሰኘው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ የነበሩት እንስሳት ናቸው። ከነሱ መካከል አንዱ የበግ ጠቦት ነው። የሐዲስ ኪዳኑ መስዋዕት ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አስተውላችሁ ከሆነ የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ እኮ ነው። እስቲ በሉ ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ የከበረ ደሙ ፈሳሽነት እኛን ሁላችንን ሊቀድስ ከበር ውጪ በቀራንዮ ኮረብታ መከራን ተቀበለ። ክቡር ደሙን አብስሶ አከበረን። ቅዱስ ሥጋውን ቆርሶ ቀደሰን። ስለዚህ በበግ መሰለው። ቅዱስ ጴጥሮስም ይህንን ቃል በግልጽ አምጥቶታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ጀምሮ የተመዘገበውን ቃል እንመልከተው። ይህንን ከኔ ጋር እንድትሉ ትፈልጋለሁ። በብር በሉ ወይም በወርቅ ሳይሆን ነውርና እድፍ እንደሌለው
እንደ በግ ደም እንደምን ደም በደንብ በሉት እንደምን ደም እንደ በግ ደም በክቡር በሉ የክርስቶስ ደም የማን ደም የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ